በ09 1978 የተላከልን ጥያቄ ያለ ሀይደር ነው የላከልን። ሰሞኑ የወጣ ነሺዳ አለ። ይሄ ነሺዳ እናታችን ፋጢማ ረዲየላሁ ዐንሃ ከእሷ ጋር የተገናኘ ነሺዳ ነውና ሸፋዓቱን አለች የሚለው ላይ ብዙ ሰዎች ሽርክ ነው ሲሉ ሰምቼ ግር ስላለኝ ነው። እስኪ ስለዚህ ጉዳይ ቢያብራሩልኝ ይላል። ምንድነው የሚገርመኝ ነገር አንዳንድ ሸፋዓነትን ከሽርክ ጋር ምን አገናኘው? ሸፋዓነትን ከሽርክ ጋር ምን አገናኘው? ወላ የሽፈዑነ ኢላ ሊመን ኢርተዳ ሹፈዓዎች አማላጅ የሚሆኑ ሰዎች አማላጅ የሚሆኑት ለሙእሚኖች ነው የሚል ነገር እስካለ አማላጅ የሚሆን ካለ መልጃ መኖሩ ሸፋዓ መኖሩ በቁርአንም በሐዲስም እስከተረጋገጠ ድረስ ምንድነው ወደ ሽርክነት የሚወስደው? ምንድነው ሽርክ ማለት? ሽርክ ማለት ለአላህ የሚሰጠውን ነገር ብቻ ለሱ ብቻ የሱ ብቻ የሆነውን ሐቅ ለሌላው መስጠት ማለት ነው። ለሱ ብቻ የሚገባውን ነገር ለሌላው አሳልፎ መስጠት ማለት ነው ሽርክ ማለት። ሸፋዓ ማማለድ የሚባለው ነገር ማስታረቅ የሚባለው ነገር ሰዎች እኮ ነው ከአላህ ጋር የሚያስታርቁ አይደል? ሰዎች ናቸው ከአላህ ጋር የሚያስታርቁ። መላኢካዎች፣ አንቢያዎች፣ ሱላሓዎች፣ አትቅያዎች፣ ሹሃዳዎች حفظة القرآن الذين حفظوا لله تعالى እነዚህ ናቸው እኮ ያኒ ወንጀለኛ አለ፣ አስታራቂ አለ፣ ሚለመን ደግሞ አለ ጌታችን አላሁ ተዓላ። አላህ ተለማኝ ነው እንጂ ለማኝ አይደለም። አዎ የሚጠየቀው እሱ ነው። ያኒ እንደው ማረው ተብሎ ሚለመነው እሱ ነው። ማራቸው ተብሎ የሚለመነው እሱ ነው። ማራቸው ስጣቸው ብሎ የሚለምነው ደግሞ አድናቸው ብሎ የሚለምነው ደግሞ ፍጡር ነው። ስለዚህ ሸፋዓነት ልመና እኮ ነው። ሸፋዓ መሆን ማለት መለመን፣ ማስታረቅ፣ እንደው ጌታዬ እንደዚህ ያደርግለት ብሎ ያ ሰው ኸይር እንዲያገኝ ማድረግ ማለት ነው። ጠለቡል ኸይር ሚነል ኸይር ኢለል ኸይር አለሚሉ ሲፈስሩ እና ፋጢመቱ ዘህራ هي ولية في الدرجة الثانية من الولاية بين النساء ከሴቶች የወልይነት ደረጃ ሁለተኛው ተርታ ላይ የምትገኘው እሷ ነች። ፋጢመቱ ዘህራ የቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሙሐመድ የነቢዩ የአፍዶሉ ኸልቂላህ ልጅ ከመርየም ቀጥሎ አፍዶሉ ኒሳ ባዕደ መርየም هي ፋጢማ። ከዚህ ኡማ አፍዶል ማነች? ፋጢማ ነች። ከዚህ ኡማ ከኡመሞች በጠቅላላ ሲታይ መርየም ثم ፋጢማ ثم ኸዲጃ ثم አሲያ ቢንቱ ሙዛሒም በተርታ ሲቀመጡ አራቶቹ ቅድሚያ የሚሰጣቸው ናቸው። ወልይ ሸፋዓ ያደርጋል። ወልያ ሸፋዓ ትሆናለች፣ ሸፊዓ ትሆናለች። ወልያ የሆነ ሴት እና ሽርክ የሚለውን ቃል ወይ በቅጡ አልተረዱትም። እነዚህ ሰዎች ማለት አልገባቸውም። አንዳንድ ጊዜ የሆነን ትእዛዝ መተላለፍ ወይም ይሄ ነገር አይደለም ሸሪዓ ላይ ክልክል ነው ከተባለ مثلا ያ ሰው ደግሞ ሲሰራው ሐራምን ሰራ፣ አትስራ የተባለ ነው ሲሰራ ሐራም ሰራ ነው ይባላል። ወንጀልን ከሰራ ወንጀል ሰራ ነው ይባላል። ሴት ሸፋዓቱን ተብሎ ቢሆን እንባብል ሚሳል ቢሆን ሸሪዓ ላይ እንደዛ ቢሆን አላህ በፈለገው ይፈርዳል፣ በፈለገው ያዛል ብሎ ቢሆን ኖሮ ወይም ነብይ እንጂ ለማንም ሸፊዓ አይሆንም ተብሎ ቢሆን ኖሮ ሸፋዓቱን አለች ያለ ሰው ተክዚብ ነው የሚባለው አይደል? ካላወቀ ደግሞ እናስተምረዋለን። ሽርክ የሚባል ስያሜ ግን አይኖረውም። ምን አመጣው ሽርክን እዚህ ጋር? ሽርክ የሚባለውን ነገር ዒባደቱ ገይሪላህ የአላህን ሐቅ ለሌላ አሳልፎ መስጠት የሚባለው ነገር የት አለ? እዚህ ጋር መች መጣ? የለም እኮ
እንደው ከስር መሰረቱ ሸርዕ ላይ ከነብይ ሌላ ሸፋዓ የሚሆን ባይኖር ኖሮ ማለት ነው። ባይኖር ኖሮ ቢባል ኖሮ እንደዛ ቢሆን ኖሮ ሌላ ሰውን ከነብይ ሌላ ያለ ሰውን ሸፋዓ ይሆናል ያለ ሰው ከሁለት አንዱ ነው የምንለው። ይህን ነገር አውቀህ ነው ያልክ ያለው ወይስ ሳታውቅ ነው? አይኔ መስሎኝ ነው እንደዛ ሸፋዓ የሚሆነው መስሎኝ ነው ካልታው አትበል፣ ሳታውቅ አትናገር ብለን እናስተምረዋለን ሐቁ። አውቆ ከሆነ ግን አላህ ያለውን አስተባብለሃል ይባላል። ነገር ግን ሙሽሪክ አይባልም። ስሙ ራሱ ሌላ ነው የሚሰየመው። ስም ከተሰጠው ሌላ ስም ነው የሚሰየመው። ስለዚህ ምኑንም ከምኑ መለየት የማይችሉ ሰዎች ያኒ ሽርክን ከዒባዳ ከሐራም ከሐላል ከቢድዓ ከጃኢዝ ከሙሐረም ከነዚህ ለይተው የማይለዩ ሰዎች ሽርክ ብለውን ቀልብ በየቦታው ሲወረውሩት በጣም ያሳዝናል። ስለዚህ አሁን እንምጣና ወደ ጀዋቡ ሰሒሕ ፋጢመቱ ዘህራ በضعቱ ሚኒ ያሉት ረሱል ዓለይሂ ሰላቱ ወሰላም የኔ ከፋይ አብራኬ ከፋይ ማለት ነው። በጣም ይወዷት የነበረች ልጃቸው كانت مشيتها أشبه برسول الله صلى الله عليه وسلم يعني أكهلوا عند نبي نبر أكهلوا يعني ينورتشوم دمو بتواضع بزهد النان ينورتشوم رضي الله عنها كانت تخدم حتى نبينا عليه الصلاة والسلام باريا عندهم يخدمين خادمة ستوني يستلاتشو كزي تشار النقر لاستمرش يعني سرا بتام بزابين يوتشيم مني الناس ستل ذكر أدري أنشيم بالشم ماتا 33 ጊዜ سبحان الله 33 الحمد لله 34 ጊዜ الله أكبر بلو الله قوة يسطاچو يسطشال ብለዋል። መርሐባ ነው የተመለሰችው። የነብይ ልጅ ነኝ ብላ የፈለኩት እናገኝ ለፈለኩት ይሰጠኝ የፈለኩት ይደረግልኝ አላለችም። عاشت متواضعة የአሽራፎች ሁሉ እናት ማነች? ፋጢማ ነች። አሁን ሸሪፍ የተባለ ሁሉ أنا من آل بيت النبي يمير هلو الناس مانج فاطمة الزهراء نج بس بكل ألفو نبي قبل رسول. هذه الكريمة الولية الصالحة التقية شفاعتنا لشبال من إنهم يقرموا. مريم شفاعتنا لك، فاطمة شفاعتنا لك، خديجة شفاعتنا لك، آسيا شفاعتنا لك، وغيرها من الوليات وغيرهم من الوليات كالنسو إلى الوليات والجمع يونالو. يعني شفاعة النتمي بالون نقر جائز نوبلوس كان من الدرس لأندو يفكد ليلا شرك بهم بلوم يا من أستساسب والله هي ببزو نقروش لي علامة الاستفهام من دي تالي الرجال نقروش بتقال لا ما فتش على لباتش ويلوش كزي لا مياوراتش ونقروش مخنياتو غير مميز بلنا من نسلو دي هناتو سو جانا مليات يالتشالة علم يعني بقطو ولن بيالتردى كلماتوچن قالاتوچن مرنات ያልቻለ ሰው እንዴት አድርጎ ነው አህካሞችን ፍርዶችን የሚረዳው? ይሄ ቃሎችን ትርጉም ቃሎች የሚይዙትን ማዕና ያልተገነዘበ ሰው እንዴት ሆኖ ነው አህካም በነዛ ቃላት የሚገነቡ አህካሞችን ከቁርአን ከሐዲስ የሚወጣጡ በእጅቲሃድ በቂያስ ይፈለቁ አህካሞችን በስቲንባጥ ይፈለቁ አህካሞችን እንዴት ይረዳል ይሄ ሰው? እና ሽርክ አይደለም በፍጹም። الرسول عليه الصلاة والسلام بلون شفاعتي لأهل الكبائر من أمتي بلون صحيح من حديث له أن ساتشو شفاعة ميروكو هنا عندما القرآن لي ولا يشفعون إلا لمن ارتضى. إذا شفاعات لا الله يقبل الله يأمن المؤمن إنه شفاعة مهونت. الذي بزو شفاعات شالو ما يتنو ولد صغير يكون شفيعا لوالده لو لاجو هسأل لج هسأل منو كموته الصبر كاد الرجال لج أسويه وأبات الناس الصبر كاد الرجال للنسو شفيعي هنا لا تشوان ليلام ليلام الشهيد يشفع ل70 من أهل بيته هذا في الحديث شهيدي هنا سو ل7 يهونو بيت سوتشو شفاعة هونو جنة تسكبل. الناس اللي من دون شرك ميبالو عند نقروش يقرمالو سبحان الله. نتيم
አላሁ ስብሓነሁ ወተዓላ እሱ ነው ፈህምን የሚያከፋፍለው። ምን ይላሉ? አልፈህሙ ሰይኡ በልየቱን ሚነል በላያ ይላሉ። መጥፎ ግንዛቤ ከሙሲባዎች መካከል ከባድ ከሚባሉ ሙሲባዎች አንዱ ይላሉ። ይህ ትክክለኛ መረዳት ያልተሰጠው ሰው አላሁ አክበር ግንዛቤው የተዛባ ሰው የአኺ እንዴት አድርገህ ታወራዋለህ? አንዳንድ እኮ ይሄም ተነግሯቸውም እኮ የሚደርቁ ሰዎች ይኖራሉ። ምክንያቱም የተገለበጠ ኩባያ ላይ ምንም ያህል ወተት ይሁን ማር ይሁን ብትቀዳበት እኮ አይቀበልም። ተደፍቶ እንደዚህ ብትቀዳበት አይቀበልም። አልከፈተም ማለት ነው። አላህ ልባቸውን ይፈትላቸው።